እኔ በብር አልተፈራረምኩም፣ ግን ያው ካሸነፍኩ ብዙ ሽልማቶች ይመጣሉ ብያስ። ሴዶ እንኳን ደስ አለ። እሺ ቴንኪው። ተፈራረምክ? ለግል ሰው ለመግደል ተፈራረምኩ እንግዲህ። እሺ አሁን ስታሸንፍ ብሩ ምን ልታደርገው ነው ያሰብከው? ሁሉም ሰው ማወቅ ይፈልጋል። እኔ በብር አልተፈራረምኩም፣ ግን ያው ካሸነፍኩ ብዙ ሽልማቶች ይመጣሉ ብያስባለሁ። ኦፖርቹኒቲ ይዘልኝ ገንዘብ አገኛለሁ ብያስባለሁ። ኦኬ። እና ከእናንተ ነው ቤት ከቴምር ስቴት ነው ቤት ለመግዛት ያሰብኩት። በጣም አሪፍ። ካንቺ ነው አንዴ። እና ባለ 3 መኝታ አላችሁ? ሱቅም አለን፣ ባለ 3 መኝታም አለን። አሁን ያለነው ሳር ቤት አይደል? ሳር ቤት አደባባዩ ይሄው አዳምስ ሞል እዚህ ጋር አጠገባችን አለ። አዳምስ ሞል አጠገብ ላይ አዲሱ ሳይት አደባባዩ ጋር ያለው ሳይት። እንደውም ደስ የሚለው አንተ በተፈራረምክበት ቀን ነው ቴምር ሪል ስቴት ለሽያጭ ያወጣው። ዋው ማሻአላ፣ አጋጣሚ ደስ ይላል። ከባለ 1 እስከ ባለ 3 መኝታ አለን። ባለ 1 መኝታ አለ ከ70 ካሬ ጀምሮ እስከ ባለ 3 መኝታ አማራጮች አሉ። ከ1 ሚሊዮን 900 ሺህ ብር ቅድመ ክፍያ ጀምሮ አለ። ሙሉ መክፈል ከፈለክ ደግሞ 30% ከቶታሉ ላይ ቅናሽ እናደርግልሃለን። ግን ቅድመ ክፍያ ከ1.9 ሚሊዮን ብር ጀምሮ ከፍል ነው የሚገዛ ሰው ማለት ነው። ቀስ እያልክ ባለ 1 መኝታ ማለት ባለ 2 ማለት አይደል? ሳር ቤት ላይ አይደል? ባለ 1 መኝታ አለ፣ ባለ 2 መኝታ፣ ባለ 3 መኝታ አለ። ከ1 ሚሊዮን 900 ሺህ ብር ቅድመ ክፍያ ጀምሮ በ3 አመት የሚከፈል ማለት ነው። አንተ እንዳልከው ደግሞ አሁን 100% የምትከፍል ከሆነ መክፈል ለሚፈልግም ሰው 30% ቅናሽ እናደርግላቸዋለን። አሪፍ ነው። ይሄ ሳር ቤት አደባባዩ ጋር አይን ቦታ ነው፣ ተፈላጊ ቦታ ነው። አዲስ ሳይት ነው። ሸምቱ ያው አይኗ ላይ አዲስ አበባ አይኗ ላይ ሳር ቤት ላይ ቴምር ሪል ስቴት ቤት ይዞላችሁ ቀርቧል። በፈለጋችሁት ምርጫ ማለት ነው። ባለ 1 ባለ 2 ባለ 3 ያ ብቻ አይደለም፣ ሱቅም አለ እያለ ነው። ቅድመ ክፍያ ስንት ነበር? ከ500 ሺህ ብር ቅድመ ክፍያ ጀምሮ ለሱቁ ማለት ነው። ለሱቁ አፓርትመንት ከ1 ሚሊዮን 900 ሺህ ብር ጀምሮ እዚህ ሳር ቤት አደባባዩ ጋር ሱቆቹ ሳር ቤት አይደለም። ሱቆቹ ፒያሳ፣ ቡልጋሪያ እና ገላን ላይ ነው። አፓርትመንቱ ግን ይሄ ሳር ቤት አፓርትመንቱ ይለያል። መጣችሁ ሸምቱ እያላችሁ ማነው ሴልስ ማናጀሯ እያለቻችሁ ነው የቴምር ሪል ስቴት። እሺ ሴዶ አመሰግናለሁ። መልካም እድል።